ዳይመንድ ለአደይ ሲል ራሱን መስዋዕትነት አደረገ። ራሱ ታገተ። ግን ቢሆንም ደግሞ አደይን አስመልጧል። አደይን ቢያስመልጣትም ሮማን ማስመለጥ አልቻለም። አሹን ደግሞ እንዳይሆን አድርገው ደበደቡት። በጣም ያሳዝናል። አሸብርና አለልኝ እንግዲህ በጣም በሚያሳዝን ሁኔታ የሚያደርጉት ነገር አደይን ለመድፈር እየታገለ እንዳለ ዳይመንድ ደርሶ አደይን አዳናት። እናም አለልኝን እንዳይሆን አድርጎ ደበደበው። ግን ደግሞ ሲነሳ ይሄኛው አሸብር ዳይመንድን በጠገበ ዱላ ደንደሱን አለው። ከዛም አደይ ብታመልጥም ምንም ማድረግ አልቻለም። እሱ ተያዘ። ይህ አደይ አባት አደይ ታገተችበት ቤት አስገብተው ጠበቋቸው። አለልኝና አሸብር ግን ደግሞ ልጄን ካስመለጣችሁ እናንተ ምን አባችሁ ስትሰሩ ነው እሱ ሊያስመልጣት የሞከረው? ስለዚህ በእርሱ ፈንታና በእሷ ፈንታ እናንተም አብራችሁ እዚህ ትታሰራላችሁ አላቸው። ዳይመንድን ኪንጎና አሹ አስመለጡት። ግን ደግሞ ሮማን ሳልይዝ አልሄድም ብሎ አስቸገራቸው። ሮማን ሊያስመልጣት አልቻለም ዳይመንድ። ሮማ ምክንያቱም 24 ሰዓት እግሯና እጇ ታስሮ ስለሆነ ምግብ ስለማትበላ በጣም በሚያሳዝን ሁኔታ አንድ ደቂቃም ከቤቱ በስተጀርባ ሳትራመድ ራሷን ስታወደቀች። በዛን አጋጣሚ አሸብርና አለሌ ደረሱባቸው። እንግዲህ አሹ እናንተ ሄዱ፣ የሚመጣውን ነገር በሙሉ እኔ ጋፈጣለሁ በማለትም ሮማን ገድፎ ቁጭ አለ። ዳይመንድ አልሄድም ቢለውም ግን ደግሞ በፍጹም መሄድ አለባችሁ ሲልም አደይን ለማዳን ብለን እዚህ መከራ ውስጥ ገብተናል፣ እሷ ደግሞ በደንብ ታሟለች፣ አትራመድልንም፣ ሮማን ከዚህ ማምለጥ አለብን አለው ኪንጎ። ዳይመንድና ኪንጎ አመለጡ። ግን አሹን እንዳይሆን አድርገው ደብድበው ሮማን ከሱ ነጥቀው ወሰዱ። አደይ እንግዲህ ወደ ነበረችበት ደብ እንዲሁም ሊዲያ ሆነው ተመልሰው ወደ ከተማ መጡ። በጣም ደስ ይላል የአደይ ማምለጥ። ግን አባትየው አሁን ያዙ ይልቀቁኝ በማለት መናኸሪያ ድረስ ተከትሎ ሄዶ ነበረ። ግን አደይንና ደብን ሊያገኟቸው አልቻሉም። አሁን አደይና ደብ ትልቅ የፍቅር መስዋዕትነት እየከፈሉ ይገኛሉ። ሁለቱ በአንድ የሚያደርጋቸው ነገር ቢኖር ደብ የራሷ ጉዳይ፣ ምንም ባፈቅራት ራሴን መከራ ውስጥ አልከትም ሳይሆን ያለው መከራውን በሙሉ ከጎኗ ሆነ ይጋፈጣለሁ በማለት ነው። አሁን እንግዲህ ኪንጎም ለሷ ብሎ ገጠር ድረስ ሄዶ መስዋዕትነት ከፍሏል። ደብም እንደዛው። አደይ ለማንኛው ትሆናለች። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ ድራማ በቀጣይ ፓርቲ ዘመተናል ማለት ነው። አደይን እያስመለጧት ነበረ ዳይመንድ እና ዛሬም እንግዲህ ዳይመንድ ራሱን ለአደይ ብሎ ሰውቷል። ግን ቢሆንም እንደምንም ብሎ ከአደይ አባት አምልጦ መጥቷል። ያደራ ልጅ ይህን እንደዚህ ማድረግ አለብህ ወይ? እኔ አደይን አንተን ለመጠየቅ ስመጣ አደይን ሊደፍራት አለልኝ እየታገለ ከዛም ደበደብኩት፣ ተጣላን፣ እነሱ እኔን አግተው እዚህ አመጡኝ አለ። ምንም ብትል አልሰማህም በማለትም ተናገሩት። ግን ደግሞ አደይ አምልጪ ሲላትም አንተን ጥዬ አላመልጥም እያለች ነበረ። በኋላ ላይ ግን አምልጣ ስትሮጥ ደብን ኪንጎና አሹ አስመልጠውት ነበረ። ከዛም ደብም ወደ አደይ ሲሮጥ አደይም ወደሱ ስትሮጥ ተገናኙ። ከዛም ወዴት ሄደ አደይ አላት። ደብ ለቀቁ እንዴ አለችው። አዎ አስመለጡኝ እነ ኪንጎ አላት። በቃሽ በማለትም መሮጥ ጀመሩ። እናም እቅፍ አረገችው። ወደ የት እየሄድሽ ነው ሲላትም ወደዚህ አለች። ከኋላ አሹና እንዲሁም ደግሞ ኪንጎ መጡ። ከዛም ደብ አሁን አንተ አደይን ይዘህ መጥፋት አለብህ፣ እኔና ኪንጎ ደግሞ
ዳይመንድን ማስመለጥ አለብን አለ አሹ። ከዛም እኔ አመለጥኩ ግን ዳይመንድን ይዘውታል አለች አደይም። በቃ እሺ በማለትም አደይና ደብ ወደ እናቷ ቤት ሄዱ። እዛ ስትሄድ ከዛ ቤት ቶሎ ብለው በፍጥነት ወጥተው ማምለጥ እንዳለባቸውም ተነገራቸው። እናትየዋም እባካቸውን ይዛችሁን ሊውጡ አለ። ሊዳ ደግሞ የአደይን አባት ከብት ባገዱበት ሄዳ ማነሽ ደግሞ አንቺ ሲሏትም አደይን ፈልጌ አለች። የአደይ ባልንጀራ ነሽ ሲሏትም ምንድን ነው ባልንጀራ አለቻቸው። አደይን ፈልገሽ ነው አላት። አዎ እሺ እርስዎ ማንዎት? የአደይ አባት ነኝ። ምን አለች? አዎ የአደይ አባት ነኝ። ምን ነው አሏት። ከተማ ለከተማ እየሄደች ብዙ አውደልዳይ አፍርታለኛለች አሏት። ከዛም ብርሃን አንቺ ልጁ ምን ትሰሪያለሽ እዚህ አለቻት። ከዛም ይኸውልሽ አባዬ አደይ ልቀቃት እባክህን አታሰቃያት አለችው። አንቺ አያገባሽም፣ ምንም የምታውቂው ነገር የለም። እህትሽን ገና ወደፊት ብዙ ነገር አግብታ ብዙ የምጠብቀው ነገር አለ አላት። ልዳያ ነይ እንሂድ ብላ ይዛ ሄደች። እቤትም አባዬን አገኘሁት ብላ ለእናቷ ተናገረች። አንቺና ሊዳያ ተጣላችሁ አሉ። ኧረ አልተጣላንም የአደይን አባት አግኝተነው ነው አለች ሊዳያ። ምን አሏት። ከዛም አዎ የአደይን አባት አገኘናቸው እና ምን ተፈጠረ? አባዬን እስከ ዛሬ በቃ ተስፋ አልቆረኩም ነበር፣ ግን አረመኔ ሰው ነው አለች። አላወቅሽም እስከ ዛሬ አሏት እናትየዋ። ዛሬ ግን ከዚህ በኋላ የመጨረሻ ተስፋ ቆርጫለሁ፣ አባዬ ብዬ አልጠራውም፣ አባት የለኝም ብላ ብርሃን ደመደመች። ከዛም እሺ ይሁን አሏት። እንግዲህ አደይን እና ሊዱን እንዲሁም ደግሞ ተሰባስበው ደብ ይዟቸው ወደ ከተማ እንዲሄድ አሹና ኪንጎ ገፋፉቸው። ዳይመንድ ስለተያዘ ዳይመንድን እኛ ማስለቀቅ አለብን በማለትም ቀጥታ ሄዱ። አለልኝና አሸብር ደግሞ እየፈለጉ ይገኛሉ አደይን። እነሱ ወጣ ከማለታቸው አደይን ፍለጋ እናቷ ቤት መጡ። ምንድን ነው አሏት። ልጅሽን የት አደረግሻት ነው ሲሏቸውም የማና ልጅ የትኛዋል ምን ማለት ነው አሉ የአደይም እናት። ልጅ አደይ ናታ፣ አደይ እንደሆነች እናንተ ጋር ናት፣ እናንተ ወስዳችሁ እስካሁን አላየሁ የት እንዳረጋችኋት እኔ ልጠይቃችሁ እንጂ ብለው ጠየቋቸው። በዚህ ትልቅነትሽ ስትዋሺ አታፍሪ? አንቺ ባትናገሪ አደይን ከየትም ብለን እናመጣታለን አሏት። እሷ ግን በፍጹም አላየውም ብላ አይኗን በጨዋጠበች አደይ ናት። እሺ ብርሃንስ ሲሏትም ብርሃንም ውሃ ልቅዳ ብላ ሄደች። ምንድን ነው የተፈጠረው አሉ። ከዛም እሷ ጋር ከምንነዘነዝ እንፈልግ ጋሽ ካገኘን ይገለናል በማለትም ተያይዘው ወጡ። ዳይመንድና ኪንጎ እንዲሁም ደግሞ አሹ ሆነው ሮማን ለማስፈታት ለማምለጥ ሄዱ፣ ግን አልተሳካላቸውም። በጣም የሚያሳዝን ሁኔታ ሮማን ትቼ አልሄድም በማለትም ዳይመንድ የፈለገው ነገር ቢመጣ እኛ ሶስት ሆነን አንድ ወንድ ማሸነፍ ካቃተን በፍጹም ሰው አይደለንም አለና ሮማን ጋር ሄደ። ሮማን ዳይመንድን ስታየው አነባች። ዳይመንድ ሮማን ሲያይ በጣም በእጅጉ ከልቡ አዘነም ተሰበረም። ሮማን ይዘው ሲወጡ ከበር ፎቀቅ ሳይሉ አሸብርና አለል ደርሰው አሸብር እንግዲህ አደገኛ ነው ይገላችኋል እያለች ነበረ፣ ግን ሮማን ራሷን ስታወደቀች ዳይመንድ የሚሆነው ግራ ገባው። ከዛም አሸብርና አለልኝ በርህን ማነው የጣሰው አጥርህን ሲልም የሆነ ሰው አለ ሲልም ይሄው ሮማን ይዘዋት ሄደ አላለልኝ። ሩጠው ሲደርሱ እናንተ ሄዱ እኔ የመጣውን እጋፈጣለሁ ብሎ አሹ ላካቸው። ኪንጎና ዳይመንድም ተመልሰው እየሮጡ መጡ። ሌላው እንግዲህ በሚያሳዝን ሁኔታ ቤዛ እያታለለቻቸው ባርኮትንና እንዲሁም ደግሞ ኢላን ትገኛለች። አይገርምም።
እና ወንድሟ ጋር ተመካክራ የነ ኢላንና የነ ባርኮትን ገንዘብ እንጂ እናቷ እዛ እንዳልኖረች ባርኮትን እያንከራተተችው ትገኛለች። ስልክ ስታወራ ኢላ ሲገባባት ስልኩን ቶሎ ብላ ዘጋችው። ምንድን ነው ስትል ሲላት ምንም እንዴ እኔ ስልክ እያወራሽ እኔ ስመጣ ዘጋሽው አላት። አይ ከባሪኬ ጋር እያወራን ነበር ጨርሼ ነው የዘጋሁት አለችው። እሺ ይሁን ለምን ደነገሽ ሲላትም ለምንም ሊሊ ሲላት ሊሊ ናኦል ጋር ሄዳለች አለችው። ምን? አዎ እሺ ልሄድ ናኦል ቤት ሲልም ናኦል እስካሁን እሱ ቤት ተቀምጣ አታገኛትም፣ እሷ እንደሆነ ወደ አንዱ ሄዳለች አለችው። ከዛም ናኦል ቤት ሲሄድ ናኦል ቤቱን ሽጦ ወደ ውጭ እንደሄደም ሰማ ኢላ። ቀጥታ እነ ፍቅር ቤት ሲሄድ የፍቅር እናት ሊሊን ቡና አፍልሊ ብለው ጠርተዋት ነው። እናም ደስ በሚል ሁኔታ ስለ አደይም አብራርታ ስትነግራቸው፣ ሌላ ደግሞ አዲስ አስደንጋጭ ዜና ለፍቅር ተነገራት። አደይ ወደ ቦታዋ እየተመለሰችና እዛ ቤት መኖር እንዳለባትም ተነገራት። አሁን አባቴ ጋር ሄዳለሁ በማለት ምክንያት እየደረደረ እናቷን ማስፈራራት ጀመረች። እናትየዋም ጥርግ በይ፣ እኔ ይሄን ያክል ጊዜ አሳድጌሻለሁ፣ ያንቺ አባት ምንም አላደረገልሽም ሲሏትም እንግዳውስ እሄዳለሁ በማለት ሊሊም ፍቅር እናትሽን በስነ ስርዓት አናግሪያቸው፣ እኔ እናቴ ብትኖር ምንኛ በታደልኩኝ ስትልም ፍቅር እልል ላይ ዘላ ተከመረችባት። በሚያሳዝን ሁኔታም ሊሊ እንግዲህ መናገር ያለባትን ነገር ተናገረች። በእኔና በእናቴ መካከል አያገባሽም አለቻት። ከዛም እናትየዋን ፍቅርን አንድ አማራጭ ሰጧት። እኔ ወደ ቤቴ ወደ እናቴ ጋር ሄዳለሁ፣ እናቴ ታማለች፣ አብረውሽ የሚቀሩት አደይ ዴቭና ሊዲያ ናቸው ሲሏትም ሊዲያንና ዴቭና ባርኮቴ ከመጡ በቂ ነው፣ ሌሎችን አልፈልጋቸውም፣ ከኔ በላይ አደይን እንደ ልጅሽ እየተንከባከብሽ ነው፣ እኔን አትንከባከብኝም በማለትም ከእናቷ ጋር ተጣላች። እናትየዋ ማንኛችሁን ማመን እንዳለብኝ ግራ ገብቶኛል፣ ሁላችሁም መታችሁ ፊት ለፊት ትነጋገራላችሁ አሏት። እሷም እኔ ነኝ ወይ ከአደይ ጋር የምነጋገረው በማለት መለሰችላቸው። እሱን አለመነጋገርሽን እናያለን ብለው ጥለዋት ሄዱ። እንግዲህ ኢላና ፍቅርም አብረው እንዲጸኑ የፍቅር ኢላና ሊሊም አብረው እንዲጸኑ